የወልቃይት ህዝብ ነው ካላመንኩ በስተቀር የሆነ መሬት ያማተርኩ የምሰራው ስራ እንዳላችሁት ሌላ የመገዳደል አዙሪት ውስጥ ነው የሚከተል። ሰው ብዙ የኔዎቹ ሰዎች ብዙም ደስ ያላቸው እንደዚህ አይነት ነገር ያው እንደምትከታተሉት ነጋሪት ተሰምቷል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። እኔ አሁን በሰራዊት ገባለን የሚባለውን ሐሳብ በጣም ማለግፈው በሚስካልኩሌሽንስ የተፈጠሩ በ10 ሺዎች ያጣንበት ጦርነት የሚደገምበት ሁኔታ መኖር የለበትም። የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ በርከት ያለ በ10 ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶ ትለው ነበር። የጠየቀው ይቅርታ የለ አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምሯል። ለትግራይ ህዝብ ይጠቅመው ምንድነው? ማንም ሰው ደንተው አይደለም። ይሄንን ከማድረግ አንፃር እዚህ ቦታ መተን እንደ እንትንም የሚውለው ስለ ተፈናቃይ አይተውም አያውቁ። ተፈናቃይ አይተው እኮ አያውቁ። አይተዋቸው አያውቁ፣ ጠይቀዋቸው አያውቁ። ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት እንትኑን የመጀመሪያውን ግድግዳ የማፍረስ ስራ ነው አሁን እያደረግን ያለ ነው።